በጣም ጥቂት አውሮፕላኖች ናቸው ያሉትና ማንም ሰው አውሮፕላን ይዞ ቢመጣ ጥሩ ቢዝነስ ውስጥ ነው የሚገባው። እንደነ ኬንያ፣ ሳውዝ አፍሪካ፣ ኢጂፕት አይነት ሀገሮች ካልሆኑ ሌላው ጋር በጠቅላላው የአውሮፕላን ፍላጎቶች ማሟላት አልተቻለም። ትኬት ለመግዛት ትግል ነው። አውሮፕላን ውስጥ ለመግባት ትኬት ያለውም የሌለውም በጉልበት መግባት ይፈልጋል እና ያለው የመርካቶ ገበያ ነው የሚመስለው። መዓት አውሮፕላን ነው ተቆም አንዳንዴ 10 አውሮፕላን ተራ ይዞ ይጠብቃል እና በዛን ጊዜ የጫት ንግድ በጣም የተፋፋመበት ጊዜ ስለሆነ ብዙ አውሮፕላኖች ጫት ነው የሚሰሩት። የከሰርንበት ዋናው ምክንያት አውሮፕላኑን ለመከራየት የፈረምነው ውል ስህተት ነበር። በእነኚህ ሀገሮች ውስጥ ሄዶ ስራ መጀመር ለሚፈልግ ሰው ክፍት ነው።